ማዞራ ላይ ፎቶ የተነሳ ነው ልጅ ነኝ አስታወስከኝ ስሜ ነው አብኒ እጠጣለሁ ቡና በሲኒ ያለ ስኳር ግን አይጥመኝም ይመረኛል አይመቸኝም የስኳር ዋጋ ገደብ የለውም ትልቁ ልጅሽ ምንድን ነው የሚሰራው አይችልም አንቺን አቶ መኖር አይችልም አንቺን አቶ መኖር አይችልም ልበላንዴ ልበል ንግስት አንዴ ልበል ንግስት አንዴ ሰላም እንዴት ናችሁ? የኢትዮ ኤፍ5 ነው። እንደተለመደው ዛሬም ዘና ፈታ የሚያደርጉ ቪዲዮዎችን እንደምንሰራለን። ወደ ቪዲዮ ከመሄዳችን በፊት ሰብስክራይብ በማድረግ ተባበሩ። እንወዳችኋለን። ያ አልገባህም ያሁኑ ልደቴ እኮ የምር ባወጣበት ሜቢ 500 ሺህ ሊወጣበት ይችላል የምር ከኪሴ ባወጣ ስጋ አልበላም ሁሌ ማልበላ በቃ another one አንድ ብለድ ታይፕ አይመክርም ስጋ እንድበላ another one በቸርች ነው ያደኩት እና ከእግዚአብሔር ጋር ጥሩ የሆነ ኮኔክሽን አለኝ ብዬ አስባለሁ another one መሳሳም አለባችሁ ነው የሚለው ለፊልሙ ያስፈልግ ነበር ብታየው አንተም Why the fuck you lying? Why you always lying? Oh my god, stop fucking lying. አባትሽ በ60 እና በ50 አመቱ የሌለው መኪና የ25 አመት ወጣት ልጅ መኪና ከሌላ አላገባም የምትሉ ሴቶች ግን ጤነኛ ናችሁ? የእውነት ፈጣሪ ልቦና ይስጣችሁ። ወዴት ሊጀምሩ ነው ዘሎ እንደወረደ ተረፍ ያለው ጫፍልቋታል ወንድ ልጅ አልጋው ላይ ባይችል አብረሹ ትኖሪያለሽ አትኖሪ ወንድ ልጅ አልጋው ላይ ማለትም የዓለም ስራ ስለሆነ ያሳፍሩ ሴክስ ላይ የማይችል ቢሆን አብረሹ ትኖሪያለሽ አትኖሪ ግን መውለድ ይችላል መውለድ ማለት መውለድ ይችላል ልጅ መውለድ ይችላል ይኖራል ትኖሪያለሽ እርግጠኛ ነሽ አንቺ አላማሽ ልጅ ለመውለድ ብቻ ነው አይደለም ማለት ሞዶ ከሆነ እንዲርቀኝ አልፈልግም እኔ የምፈልገው ለዛ ነገር ብቻ ነው ስለዚህ አንቺ ምንም አይነት አልጋው ላይ ባይችልም ልጅ መውለድ እስከቻለ ድረስ አብረሹ ትኖሪያለሽ አንቺ አዳነች 19 ሚሊዮን ብሩን ባስኩ ይርኩበት አንቺ ገና እንደገባው ምቾት በጥፊ ብሎ አይቀበለኝ ከዛ በቴስታ ብሎ ወንበሬን አሳይቶኝ ቁጭ አልኩ ቢጫንቀኝ ሹፌሩን ዞር ብዬ እባክህ ምቾቱን ቀንሰው አልኩት ቀነሰው አንቺ በሆነ ጠቅጠቅ አድርጎ ምቾቱን ቀነሰ ዲያንቺ የሌለው ቴክኖሎጂ ለማያወቅሻቸው ቦረና ወንድሞቻችን እነዚህ ውሃ ስጠይቂ ወተት የሚሰጡሽ እነዛ ምስኪን ህዝቦች አሁን ድርቅ ሲገባባቸው ባሳችን ውሃ ይዞ በሰከንድ አልኩሽ የሚደርስላቸው አንቺ ሄዷል 19 ሚሊዮን ብር ያንስበታል እንዴ ጠግበን ኤክስፖርት የምናረጋስ እንዲህ አይለችም እሷን በተዘዋዋሪ ባሱ ከወጪ ይገዛና እዚህ አከፋፍላል አሉ ለቦረናት ወንድሞቻችን ይደርስላቸዋል ቢሆንም ዋጋው ውድ ነው ባክሽ አይ እንግዲህ አበሻ ድሮም አቃቂር ነው ማውጣት የምትወዱት ምን አላት
ምን አላት እንጂ አዳነች። እኔ ግን ያዳነች ጉዳይ ምን አስባ ነው የባሱን ነገር እኔ ግራ ገብቶኛል። ይኸውላ ብር ባስ ላይ መፍሰስ የለበትም። እኛ ገና ለራሳችን በልተን አልጠገብንም። ስጋ ያውላ ብር እየተሸጠ ስጋን በፍሬም አድርገን በምናይበት ጊዜ ይሁላ ነገር በጣም ነው። በዛ ላይ ደግሞ እኛን እንኳን ስጋውን እንኳን ይቅር ኢቭን ዳቦ እንኳን ምን አክሳክለው እንደሚሸጡ ታውቃላችሁ። ቦረና ህዝብ ደግሞ ተጠምቶ ውሃ እንደዛ ተቸግሮ እኔ በጣም ነው ማለት ነው። ዛሬ ራሱ ልብስ ቀይሬ እስከዛሬ ሰራኋቸው ቪዲዮዎች ላይ ጥቁር ነበር የሰራሁት። ቀይሬ ልሰራ ነበር ያው በቦረና ህዝብ ምክንያት ጥቁር አድርጌያለሁ። በጣም ነው ማለት ነው። አልጋ ላይ ማን የተሻለ ነው? እንደሚታወቀው ግልጽ ነው እንደሚታየው እሱ ነው። A few moments later ከተዋወቅንና ከተጣበሰን ከስንት ጊዜ በኋላ ነው ሴክስ ያደረግነው? እሺ አለመናገር ይቻላል? ይቻላል። እሺ ጠጣለሁ። እንደዚህ አይነት ነገሮች አያስፈልግም። ሴክስ አድርገናል እናንተ ስንጋባ ነው እኛ ስንጋባ በተክሊል ማለት ያው እዛ ጋር ምን አልክ መሰለ እሱ ነው። ክላሽ አላረገም። የቦክሰሪ ቁጥር ስንት ነው? ስለዚህ ቦክሰር ማለት አዎ ለብስ 30 ወይ 32 ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። በቲቪ ታውቃለህ? ማስታወቂያ ሰርቻለሁ። ኢንትረስቲንግ ማስታወቂያ የኦሮሚያ ንግድ ባንክ የኦሮሚያ ህብረት ስራ ኢንተርናሽናል ባንክ አክሲዮን ማህበር። ሁላችንም ማስመሳዮች ነን። ሁላችንም እዚህ ጋር ያለነው ውስጣችን አሯል። ያው እንግዲህ ኢንፍሉዌንሰር በመሆኔ አክትረስም እንደመሆኔ አንፃር ያው ለባሽ ነኝ። የሶሻል ሚዲያ አጠቃቀማችንን ትንሽ ባይደንስ እኛ ሀገር ውስጥ በጣም ነው የሚያስጠላው። በነገሮች ላይ ብዙ ጊዜ ከኔጌቲቭ ነገር ወጥተው እኛ ሳፖርት ማድረግ ቢችሉ ላለሁኝ እኛን ከመተቸት ይልቅ፣ ምክንያቱም እነሱ ቁጭ ብለው ስራ ሳይሰሩ እኛ የሚተቹ ሰዎች አሉና ምንም ማድረግ በጽሉ ታስባችኋል። ምንም የሚመጣ ነገር የለም። ያው ሰውን ከመተቸት ውጪ የምታተርፊው ነገር የለም። ምናልባት ያው በእኛ መኖር ትችያለሽ ወይ የሚኖሩ ሰዎች ይኖራሉ። ነው በእኛ እንትና እንደዚህ ሆነች እንደዚህ ሆነ እያሉ ከመኖር ሰርቶ መለወጥ ይቻላል። ደህና ነገር እየሰሩ መኖር ይቻላል ባይ ነኝ። አንቺ ነሽ እኔ እኮ ዝት ባገላብጥሽ እውነት ግን ደህና ነገር ሰርተሽ ነው ከኔ ኔጌቲቭ ነገር ወጣችሁ ኢትዮጵያዎች ሰፖርት አድርጉ እያለች እውነት ነው። ግን ደህና ነገር ሰርታ ነው ወይስ የራቁት ቀን እንዲከበርላት ነው? እኔ አልገባኝም። ግን ሰፖርት ብናረጋት ያው ልብሶችን አንዳንድ ነገሮችን ጭራሽ ገለጥ ያሉ ነገሮችን እየሰራን ባህላችንን እያጠፋን፣ አረ በጣም ነው የሚገርመው። አንተ ጉድ እኮ ነው የምሰማው። የመሰረት እባብ እኮ ከኖ መርከብ እኮ የተረፈው እንደ እባብ ልባሞቹ ነው የሚባል አባባል አለ አይደል? ጆሲ እንደ እርግብ የዋሆቹ ነው የሚባለው ታውቀዋለህ? ምንድነው ስትል ብሶ ላያውቀው ይችላል። ኖ መርከብ ውስጥ ከጥፋት ውሃ እንስሳቱን አራዊቱን ሁሉ ይዞ ገብቶ የለ ልክ እንዲህ አፉን ሲከፍት እርግብ ገባችና ቁጭ አለች። አፉ ውስጥ እንዲህ ሲል ቁጭ እርግቧ እባብ ውስጥ እርግብ ገብታ ሊውጣት ነበር እንደዚህ ዘንዶ። ግን ምን አለ ኖህ ጻድቅ ነው። ስለዚህ በውጣት ስለሚያውቅ በመስኮት ወርውሮኝ ዘሬን ሁሉ አጠፋለሁ፣ ስለዚህ እችለዋለሁ አለ። እንቁላል ጥላ ፈልፍላ ወጣች። ጊዜ ዋሸሽኝ ምሸት እንገኝ አንተን ረጅም ነብዬ ያባበልኩ ማለሳ ገጠመኝ ከዳኒ ጋር ነውና እየሄደን ነበርና አብረን እየሄደን የሆነ ልጅ ለከፈኝና እሱን አረሳ ማለት እሱ ልጅ መስሎት ሶፍት ብታቀበለኝ ደስ ይለኛል። በቃ ዘሪው ስሞት አታል ተሰማኝ በእውነት ማማ ስላሌላት በላይፍ ቦይ እንዳትሳጠቢ ብያታለሁ። ያው ብጉር መስሎት እንዳያጠፋባት ማለት ነው።
That one there was a violation. Personally, I wouldn't have it. ለሊታዬ እኔ ደግሞ በጣም ያዋሸኋት ነገር ከኋላ ምናምን ፒስ ነው ብዬ ዋሽቻታለሁና ግን እስከ 20 ዓመት ምናምን ፒስ ነው ብዬ ዋሽቻታለሁና ግን እስከ 20 ዓመት ባራባ ቡም ፓው ስሜታዊ ላለመሆን ሞክራለሁ። ዳቦ ጠይቀኝ። ዳቦ ነው የምጠይቅሽ? አዎ ዳቦ ነው። ዳቦ ዳቦ እስቲ እያለቀስክ የሆነ አክት እያደረግክ እኮ ነው። እምቢ ስትይኝ እኮ ነው ታለቅሳለህ ያልሽው። እሺ አልፈልግም። እሺ ዳቦ እስቲ አልሰጥም። ዮዲት ነው ማነው በሮ በድርጅታችን መስፈርት አታሟይም የሚለውን ነገር በድርጅታችን ስም ማስተላለፍ ፈልጋለሁ። ወረቀት ሳጋለጥት ነው ምን ወረቀት አታሟይም። እንዳስቁ ኢትዮጵያ በቅርብ ሄጄ ነበር እና የሆነ ሬስቶራንት ገባንና ከጓደኛዬ ጋር እንቁላል ፍርፍር አዘን። ምን ቢያመጡልን ጥሩ ነው? ቃሪያ ፍርፍር። አልከፈልኩም። እኔ እንኳን አልከፈልኩ። እውነት ነው መክፈል የለበትም እንዴ እንደዚህ። አረባካችሁ ተው እንደዚህ አይነት ነገር። ዝም ብዬ ሳይ ግን የደስ ያሉ ጉማሬ ነው የምመስለው። ብዙ ነገሮችን ፊትህን ሳየው ጋዜጠኞች ማይክሮፎን የበዛበት ፊት ነው የምመስለው። ኦኬ ዝም ብዬ ሳይ ፕሮፌሰር እሸቴ ኃይለማርያም ማይም ሆኖ ፊት ነው የምመስለው። ኦኬ ራችን ላይ ዳኒ ምን እንደምመስለኝ ታውቃለህ? ዝም ብዬ ሳይ ከተገዛ ወር ያለፈው ያዝማሪ ቤት ከበሮ ነው የምመስለው። ኦኬ ጆሲ ማለት ነው በጣም ከመጠን የተነሳ ማለት ነው እንኳን ስጋ የስጋ ዘመድ ራሱ ያለ አይመስለኝም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ የምልህ ማለት ነው የሙስሊምም የክርስቲያንም ጾም ነው እንደምትጾመው? አላህ አክበር አላህ አክበር አላህ አክበር። ይህ ደግሞ ርዝመቱ ምንድነው የሚያክለው? አንድ ሳምንት ሙሉ ብታለቅስ ማለት ነው እንባ መሬት ጠባይ ነው ማለት ነው። በዚህ ቅጥነት አይደለም ክብደት ሰው በክፉ ካነሳ እንባ መሬት ጠባይ ነው ማለት ነው። ብሔራዊ ሙዚየም ስገባ ማለት ነው ቀን ቀን ሉሲን ታሳርፋት ነበር። በስመ አብ ወልድ መንፈስ ቅዱስ በስመ አብ ወልድ መንፈስ ቅዱስ በስመ አብ። ከኬሚካል ርጭት የተረፈ ግልገል አንበጣን የምትመስለው እዚህ ግን ከፀጉሮች ጋር ማለት ነው የሴቶች ሽንት ቤት ገብተህ መጸዳዳት ትችላለህ። እህት ዓለም ፊት ቡም ባም ባራባ ቡም ፓው አዴ ወደዚህ አቴንሽናችን ሰብስክራይብ አድርጉ። እንደዚህ ዛና ፈታ ብላችሁ ሰብስክራይብ ካላደረጋችሁ ምንም አይከፈልም። ስለዚህ ሰብስክራይብ በማድረግ ተባበሩ። አልፈልግም። ትንሽ አራንከው እሱ የሸመራ እኔ ሳዳውራ ዶርቢው ደራቢው ያሰኝ ጀመራ በኢየሱስ ለለቱ ፍልሚያ ብንደጋግመው እኛ ከተስማማን ከልካይ ሰው ማን ነው? እሽት ሽት አርገኝ እንደ ገብስ ቆሎ። ሰፊ ከተማ ነው፣ በጣም ሰፊ ከተማ ነው። አችለውም እንትናየ ሰፊ ከተማ ነው ይሄ። አልጋስ ለታጠፍ ደስ ይለኛል ድምፅህን ስሰማ ተኝ ይለኛል ቁጭ ብድግ አርጋ አንዴ ተማምቀን አንዴ ተጫጭሰን እንደ ጠላ ሻሮ በፍቅር ተውምሳ ሳንደጋግመው ሶስት ኮንተም ደርቤ ማድረግ እችላለሁ የፈለግከውን ማለት ነው። አለ ኮንተም ደግሞ መጠቀም በራሱ ጊዜ በሽታ ተፈጠረ ማለት ነው። ቅድስት እንዴት ነሽ? ደህና ነኝ። እውነት ምንድን ነው የምትወጂው ትምህርት ግን? የምወደውን አላውቀውም። እርዷት። እሺ ጡት ማለት የወረደ ጡት ካቴ ነው ቆንጨራ። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። አንተ ልመና በጣም የሚሳካልኝ ሰው ነኝ። እድሜዬም በሙሉ ማለት ልብ ብላችሁ ስሙ። ለምኜ ብዙ አላጣም። ታዲነን ቅድስ ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም። የሆነ ቦታ ልመናን በቃ ብለን ማቆም አለብን። ህዝቦ መሐረነ ክርስቶስ እንበል 12 ጊዜ የሚባለው አሁን ነበር በእውነት ና አታም ወንድ እኮ ቀላል ነገር ነው እና ሲሪየስ ወንድ በዚህ ሰዓት አልቀለለም።
ሲሪየስ ወንድ ቀላል ነገር ነው እና ሰማም እንደ ገደል ወጋውት ትላንትና ወደ ምን ሆነሽ ነው ከኔ ጋር ሰፋጣቴ አልኳት ወጋውት ጋይስ ሴቶች ሰምታችኋል ወንድ ቀለል ብሏል ጋይስ ሴቶች ወንድ ቀለል ብሏልና ታፍታፍ በሉ ክፈተው ምን አንተ ለምን መመታኝ እሺ ምን አደረኩ በሬንም ቢብሬ ነው እኮ የመጣሁት አይደል ለባክህ መመታኝ እሺ ይሰበር መስዋዕት ማን እናርግ እሺ ያው እዚህ ቦታ ይዘን ቆመና እናርግ ክፈተው የሰጥቻለሁ አይደል ምን እናርግ እሺ በሬንም ቢብሬ ነው አይደል ምን እናርግ እሺ አንተ ክፈተው ያንን አው ከፍሰዋለሁ ፍሬንም ቢብሬ ነው እኮ አንተ በሰላም ዘባሪ ነው ቆጫ ነው ፍሬንም ቢያረኝ እሺ ምን እናርግ እሺ ለምንድን ነው የሚመታኝ እሺ አጎበሰ ለምን ይመታኛል አይ አንተ አጓጣ ይጨምር ባላው ሙለር ፍሬንም ቢብሬ ነው እኮ አይ መስዋዕት ይሰበረው ነው ክፈተው እንዳይሰበር ፍሬንም ቢብሬ እኔ አንተ ጓጣ ሲጀምር ክፈተው እሺ በቃ የተማታሽ እሱን አይመታም ክፈተው በዛ መጣለው ክፈተው ሞኖ ነው አንተ በከፈተው ይሻላል ክፈተው ቆይ ልገርቻለሁ ክፈተው ተምሰበከ ክፈተው የበዛ መጣለው በቃ በርሱና ያዝ ይበላል ኛመቻ ቆን በፈገግታሪያ ክስል አንድ ነገር ልጠይቅህ ነበር ይሄንን ድል ስለማላገኘው ሌላ ጊዜ ታገባኛለህ ወይ ጥያቄ ልጠይቅህ አንቺ አረፈኝ እንዳታቂ ታገባኛለህ ወይ ምን ጥያቄ ነው አታገባኝም ማግባት ሌላውን የምታወሩ ሌላ ፌቪ ፕሮግራም ጀምረናል እሱን ጨርስና እንትን እንላለን አልቻልኩም ምን ነው ፍራንክ ነው ቤቢ በኢትዮጵያ እግር ኳስ ታሪክ በአፍሪካ ዋንጫ አምበል በመሆን ዋንጫ ያነሳ ኢትዮጵያዊ እግር ኳስ ተጫዋች ማን ነው? የአፍሪካን ዋንጫ ያነሳ የኢትዮጵያ ብሔራዊ ቡድን አምበል ማመር ሰራ መውደድ ሆይ ሆይ ፍቅረኛ ሆይ መውደድ ሆይ ሆይ ፍቅረኛ ሆይ የልቤ መዳኛ ሆኝልኝ ዳኛ የልቤ መዳኛ ሆኝልኝ ዳኛ አንቺም ስምንተኛ እኔም ስምንተኛ አንቺም ስምንተኛ እኔም ስምንተኛ ፎቶሽን ላክልኝ አቅፌው ልተኛ ፎቶሽን ላክልኝ አቅፌው ልተኛ አረ በቀለ ስነ ስርዓት ይኖርክ በጌታ በኢየሱስ ስም ደብቀው ፓንቱን በጌታ ስም በቄ በዚህ ጂ ካውንት በላለክ ደግሞ ጋር ረፍ አንተ እንደ ትልቅ ሰው ሆን እንጂ በቄ አረ በጌታ በኢየሱስ ክርስቶስ መሰናበቻ እኮ ልጥለው እኮ ነው ዛሬ አገልግሎ የጦረታውን አገልግሎ እኮ ጦረታ ወጣ ጦረታ ወጣ እኮ እጂም በነገር ተጠበቂ ጌታን በጌታ አትቀልጂ ያንቺን ላኪልኝ ወሬ ተለበሰ ትቀልጃለሽ እንግዲህ ወሬ ተደበሰ ላኩልኝ ብሏል በጣም ነው የሚያሳዝነው Hello everyone ሞዴልና ዲዛይነር ገዳት ስፓይነኝ ንጉስ አፍሪካ ሞዴል ማኔጅመንት ካስቲንግ ላይ ተሳትፋችሁ ኢንተርናሽናል ትሬኒንግ እና ኤክስፒሪየንስ ሼሪንግ ላይ ለመሳተፍ ወሰናችሁ አዳዲስና ነባር ሞዴሎች እኔም የዚህ ትልቅ ፕሮግራም አካል ሆኜ ያለኝን ልምድ ላካፍላችሁ በመዘጋጀት ላይ እገኛለሁኝ ሰው ያልተመዘገባችሁ ልጆች ያለን ውስን ቦታ ስለሆነ እንድትመዘገቡ ስላሳስባለሁኝ ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ
እዛ እስከምንገናኝ ድረስ መልካም ጊዜ። ረጉድ ነው ሰላም ነው። እንዴት ነህ? ሰላም ነው። እዚህ ሰው ጠፍቶብኝ እኮ እስኪ ልጅ የምታውቀው ከሆነ አታውቀውም? አባ ናስ ያን እሺ ናስ አንዴ ሰው ጠፍቶብኝ እኮ ስልክ ሰርቆብኝ እስኪ የምታውቀው ከሆነ ወፍ አላውቅም። ሰፈር እንደዚህ አይነት ልጅ የለም። አታውቃቸው? ሲጀመር ሌባ ራሱ ሰፈር የለም። አይደፍርም እኮ እንዴት አይደፍርም? እሺ አንቺ ሳታውቂ ቼክ አድርጊ። አራቀስ ብራዘር አንዴ ስራ ልስራና አንዴ ማለት አቤት ማብሪያ መጥቷል። አዋል እስኪ አንጠልኝ ስጠኝ እስኪ ስንት ነው? 20 ብር። ማጥፋቱን እንኳን ማብራት ኃይል ያጠፋል። ማብሪያውን 10 ብር ትሸጥልኛል? ያሽዋል ገና ገና ያሽዋል ገና ገና ያሽዋል ገና 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 ድራሩ ምንድን ነው? የጌዶ ባል እዚህ ጋር ለህፃን ልጅ ይገባዋል የሚባል አለባበስ አይደለም የለበሱት። እኔ ያው ልጁን በወደውም ካያችሁ ልጁ ከፊት እንደዚህ እያለ ምን እንደሚያ ቪዲዮውን በደንብ ይዩት እና በጣም አበላሻችሁት ልጁ። Él lo va a hacer. Si lo pide por la calle dice, si lo pide. አንቺን ያለ ማነው ሰው ነገረኛ ነው ሆድዬ እኔ አንቺን ውድድ ሰውን ጥምድ ለምን ነው የምታለቅሰው? ለምን አለቀስ? አንተ ፖርቱጋል ደጋፊ ነህ ወይስ ሮናልዶ ደጋፊ ነህ? እና ለምን ታለቅሳለህ? ጠዋት ተንከባለህ ትገባለህ፣ ማታኛና እንከባለህ ታስወጣናለህ። የራበኝ ነኝ የቸገረኝ ስለ ማርያም አልጋገርንም እግዚአብሔር ይስጥልን። ፍርፍርም ቢሆን ስለ ማርያም የለንም እግዚአብሔር ይስጥህ። ጠላም ቢሆን ስለ ማርያም እግዚአብሔር ይስጥህ። የለንም ቅራሪም ቢሆን ስለ ማርያም እግዚአብሔር ይስጥህ። እሺ ሞባይሌን ቻርጅ አርጉልኝ። ሞባይል መብራት የለንም። ታዲያ ይሄ ሁሉ ከሌለ ለምን ቁጭ ይላሉ? ንውጡና አብረን ለምና። ያው አክቹአሊ ሳመሯት ነው የለንም ያለችው፣ ግን እንደዚህ አይነት አዝክ አንፍር ለማኞች ፎቶዬን አይቼው የልጅነቴን ፎቶዬን አይቼው የልጅነቴን ደግሞም በመስታወት አይቼው መልኬን ለካስ የምመስለው
You little stupid ass bitch, I ain't fucking. ሞክሯት እቺ ሙድ ግን ኧረ ጀላስ በጣም አሳዘነኝ። በቃ ቃል ያጥብ ነው ማለት ነው። ከኔ ጋር እንድትቆይ ያደረገ ምንድነው? ያው በቃ የሰው ምንድነው የሚወደውን ነገር ሲያገኝ ነው አይደል ሙጥኝ ብሎ የሚቀረው። ስለዚህ የምወደውን ነገር አግኝቻለሁ። ስለዚህ አልፋታም እና ፍቅር ብቻ ነው። አዎ በቃ ስለሽ የምፈልገውን ነገር አግኝቻለሁ። ስለዚህ ያው በቃ አንፋታም። የኔ ጥንበለል ምን ልታዘዝ? መታወቂያ ለማውጣት ነበር። ስንት ማለት እንደው በአጋጣሚ ፎቶግራፍ ይዘሻል? መታወቂያ ለማውጣት ፎቶግራፍ ያስፈልጋል እንዴ? እንደኔ መታወቂያው ራሱ አያስፈልግም ባይ ነኝ። ያው ሰው በሰው አይደለም የሚገናኘው። ደግሞ ያው የበላይ ትዕዛዝ ስለመጣ ነው እንጂ። ታዲያ አሁን ፎቶግራፍ አልያዝኩም ምን ይሻላል? የግድ እኮ አንቺ ፎቶግራፍ መሆን የለበትም። የእናትሽ የእህትሽ ስጋ ዘመድ ካለሽ ያ ሁሉ እኮ ነው፣ ችግር የለም። የወንድሜ መሆን ይችላል? ተገኝቶ ነው። እንደዛ ከሆነማ አባን አይዲያ ለምን ኢንስታግራም ላይ ገብተህ አንተ የሚመቸን አይነት ፒክ አታረግም? አቤት ወርቃሳ፣ አቤት ወርቃሳ፣ አቤት ወርቃሳ። ከየት ነው መታፈልቅ? እንደዛ ከሆነ ነገ ይደርስልኛል። አንቺ እዚህ ቁጭ ብለሽ በሞተር ቀድሞሽ ደርሰ። እሺ አድራሽን ስጭኝና አድራሻሽ ስልክ ብዳምን ስጭኝና እኔ ቀራርሽ ተጠብቀሻለሁኝ። የሄድን ትሰጭኛለሽ ልሸኝሽ። ወይ ጠንበለል ምንድን መታወቂያ ለማውጣት ነበር። ይኸውልህ ከስራ ልንወጣ 5 ሰዓት ብቻ ነው የቀረን። ማንኛውም ማሟላት ያለባቸውን ነገሮች አሟላና በሚቀጥለው አመት ይዛችሁ ያችሁት ነው። ቪዲዮን አሪፍ ጊዜ ነበረን ብዬ አስባለሁ። በጣም ነው የምወዳችሁ። በቀጣይ ቪዲዮአችን እስክንገናኝ ሰላም ሰንብቱልኝ። ባይ። ስሜ ነው አቤኒ፣ እጠጣለሁ ቡና በሲኒ፣ ያለ ስኳር ግን አይጥመኝም፣ ይመረኛል አይመቸኝም፣ የስኳር ዋጋ ገደብ የለውም።